ጀግና ማለት ሰርቶ ማሳየት ነው። ጀግና ማለት ራስን ቀይሮ ለሀገር ዋጋ ያለው ሆኖ ቤተሰቡን ቀይሮ ለጓደኞቹ ሮል ሞዴል ሆኖ ማሳየት ነው። ጀግና ማለት ያን ነው። ጀግና ማለት አጉል ፉክክር ውስጥ ማይረባ ነገር ውስጥ መገኘት አይደለም። ምንም ዋጋ ለሌለው ወይም ምንም ጥቅም ለሌለው ነገር ራስን መስዋዕት ማድረግ አይደለም። ለዛ ሐሳብ ማውጣት፣ ለዛ መጨነቅ፣ ለዛ ጊዜ ማጥፋት አይደለም። ጀግና ማለት ያለውን በአግባቡ ያለውን በፍቅር መያዝ ነው እንጂ ህዝቡን ሁሉ በፍቅር ማስያዝ አይደለም። ብጠጣ አልሰክርም፣ ተፈትኜ አልወድቅም የሚል አላግባብ በራስ መተማመን ውስጥ አትገቡ። እሱ እኮ ጀግና ነው ለመባል የማይሆን ነገር ወይም ደግሞ አላስፈላጊ ፈተና ወደ ህይወታቸው የሚጋብዙ ሰዎች አሉ። ይሄ ደግሞ በወጣቶችና በወንዶች ይበረታል። የማያስፈልግ ውርርድ፣ የማያስፈልግ ፉክክር ውስጥ መግባት። በነገራችን ላይ ይሄ ጀግንነት አይደለም፣ እሺ የአእምሮ ብስለት ማነስ ነው። ይቅርታ አድርጉልኝ። ራስህን ወይም አቅምህን ከልክ በላይ እንደሆነ አድርገህ ትገምታለህ ወይም ከልክ በላይ እንደሆነ አድርገህ ታስባለህ። ከዛ ማይወጡበት ነገር ውስጥ ይገባሉ ማለት ነው፣ ወይም ማይወጡበት ፈተና ውስጥ ይገባሉ ማለት ነው። አንዳንድ ሰዎች በጣም ስማርት እንደሆኑ ነው የሚያስቡት። እሷን ፍቅር አስይዛታለሁ፣ እሱን ፍቅር አስይዞ አሳያችኋለሁ የሚል አጉል ፉክክር፣ ወይም ደግሞ 1000 የሚያጨሱ ጓደኞች ቢኖረኝ እኔ አላጨስም፣ ወይም 1000 ሱሰኛ ጓደኞች ቢኖሩኝ ለኔ ችግር የለውም አብሬያቸው መኖር እችላለሁ ምንም ሳልሆን። ሴቶች ብዙ ወንዶችን፣ ወንዶች ደግሞ ብዙ ሴቶችን ከነሱ ፍቅር እንዲይዛቸው መጃጃል ወይም መሞከር። ማንኝ ብለህ ነው የምታስበው? ለሴቷስ ማንኝ ብለሽ ነው የምታስበው? ሁሉ ሰው ካንቺ ፍቅር እንዲይዘው የምትጠብቂው ወይም የምትሞክሪው ራሱ። ወይም ደግሞ ማንም ታግሎ አይጥለኝም፣ ማንም ገፍቶ አያንቀሳቅሰኝም የሚል አጉል ቲቪት ማሳየት ወይም አጉል ቲቪት ውስጥ መግባት። አንዳንዱ ሰው ደግሞ ማንም እንዲናገረኝ አልፈልግም አሊያ ግን ይላል። ሰውዬ ከፈለክ ጫካ ውስጥ ገብተህ መኖር ትችላለህ። ከሰው ጋር እየኖርክ እስከሆነ ድረስ ማንም እንዳይናገረኝ ማንም እንዳይነካኝ የሚባል ነገር የለም። ጥናቶች እንደሚያሳዩት ከሆነ ይሄ አጉል ቲቪት ወይም ደግሞ አጉል እዩኝ ባይነት ያለባቸው ሰዎች ፍርሃታቸውን ወይም ደግሞ የበታችነት ስሜታቸውን ለመደበቅ ሲሉ የሚያደርጉት ነገር ነው ይላል። ይቅርታ እኔ አይደለሁም፣ ጥናቶች ነው ያሉት።